በዚህ ሀገር መጥቼ ራሱ ስንቴ ራሴን ላጠፋ ሰው ነው ያለ ሀገሬ ራሱ እያለሁ እንደዛው ማለት ነው። እና በጣም 7 ጊዜ ራሴን ላጠፋ ሙይ ሰው ነው ያስጣለኝ። እና አሁን የመጨረሻ ሰሞኑን ደግሞ ቅድስት ራስሽን አጥፊ የሚል ነው አይምሮ ውስጥ የሚያቃጭለው። ይበል በቃ ተስፋ ቢስ የሆንኩት እና ልጄን ታስባት አንዳንድ ያዝናለሁ። ቀና ብዬ እሷን ነው የማየው። የሚታይ ነገር ሁሉ የለም። እሷን ሳይ ነው መስላል ነው። እና ከአቅሜ በላይ ስለሆነ ነው ወደ ሶሻል ሚዲያ ራሱ መምጣት አልፈልግም። እኔ በራሴ የምተማመን ሰው ነኝ። መስራት የምፈልግ ሰው ነኝ። መለወጥ የምፈልግ ነው። ግን የሰው የራሴ ገንዘብ በኦንላይን ያጣሁት ገንዘብ ምንም አልመሰለኝም። እኔ ኦንላይን ላይ በጣም ብዙ አይነት ነገሮች እሰራለሁ። ቴክኖሎጂዎች ምናምን በራሴ የሆነ እንደዚህ እሰራለሁ። ትሬዲንግ አደርጋለሁ። ብዙ አይነት ሙከራ ሞክራለሁ። ዝም ብዬ በላይ በስራ ምናምን በዚህ የምሰራው ነገር ብቻ ሳይሆን ሌሎች ነገሮችን ለማድረግ ሞክራለሁ። በአንድ ስራ ላይ ሳይሆን በተለያዩ ቦታዎች የሆነ ራሴን ኢንቨስት አድርጌ ገንዘብ ያለችኝን ነገር ኢንቨስት አድርጌ ሞክራለሁ። በምሞክር ሰዓት በጣም ብዙ ብር ነው ያጣሁት። ወደ 26,000 ከዛ በላይም ብር አጥቻለሁ። ያንን አጥቼ እንኳን ምንም አልመሰለኝም። የራሴ ከኪስ ያወጣው ገንዘብ ስለሆነ ሲጠፋ በቃ ለበጎ ነው አልኩና አልፌ ዝም ብዬ እየሰራው ነበር እና አሁን የሆነ ስሰራ